ሰላም ጤና ይስጥልኝ ውድ የኢትዮ ዜና ዩቲዩብ ቻናል ቤተሰቦቼ፣ ዛሬም እንደተለመደው በአዲስ ዜና በአዲስ መረጃ ወደ እናንተ መጥቻለሁ። አብራችሁኝ እንድትቆዩ በአክብሮት ጠይቃለሁ። ለዚህ ቻናል እንግዳ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። ወደ ዜናዎቹ አልፋለሁ። ወደ አሳዛኙ ዜና አልፋለሁ። ይህንን አስከፊ ሐዘን የምቋቋም አይደለም ሲል የአሜን ወላጅ አባት ተናገረ። የ17 ዓመቱ አሜን ተክላይ ከሳምንታት በፊት በስኮትላንድ አደባባይ ላይ አስክሬኑ የተገኘ ሲሆን በቅርቡ በዛው ስፍራ ላይ የሐዘን መግለጫ ተከናውኗል። በርካታ ሰዎች በተገኙበት በዚህ ስነስርዓት ላይ አንዳንዶች የአሜንን ፎቶ ያለበት ቲሸርት ለብሰው ታይተዋል። የትምህርት ቤት ጓደኞቹ፣ ቤተሰቦቹ እና ሌሎች ሰዎች በነበሩበት የሐዘን መግለጫ ስነስርዓት ላይ አባቱ ተክላይ ንግግር እንዲያደርግ ተጠይቀው ይህንን አስከፊ ሐዘን የምቋቋመው አይደለም ብሏል። እንባ እየተናነቀውም እንደዚህ አይነት ነገር ድጋሚ እንዳይፈጸም ተባብረን መስራት አለብን ያለ ሲሆን ነገር ግን የተዘጋጀውን ወረቀት ለማንበብ አቅም ሳያገኝ ቀርቷል። ከግድያው ጋርም በተያያዘ 2 ተማሪዎች ተጠርጥረው በቁጥጥር ስር መዋላቸው ፖሊስ ያስታወቀ ሲሆን ፖሊስ እንዳለው በማህበራዊ ሚዲያዎች ላይ በሚሰራጩት ጥርጣሬዎች የፍርድ ሁኔታው እንዳያዛቡ ጥንቃቄ ማድረግ ያስፈልጋል ብሏል። በሌሎች ዜናዎች ለኮሪደር ልማት በግዴታ ከ10 ሺህ እስከ 20 ሺህ ብር ካልከፈላችሁ አታልፉም ተብለን አቆመናል ሲሉ የከባድ መኪና አሽከርካሪዎች ገልጸዋል። አይመለከታችሁ፣ መኪና አቁማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ ሲልም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ገልጿል። የከባድ መኪና አሽከርካሪዎች ለኮሪደር ልማት ገንዘብ ካልከፈላችሁ አታልፉም በሚል አሶሳ ላይ እስራት ተፈጽሞባቸው መንገላታቸውን ገልጸዋል። ለኮሪደር ልማት በግዳጅ ክፈሉ የተባሉት የገንዘብ መጠን ሲገልጹ ተሳቢ 20 ሺህ፣ ገልባጭ 15 ሺህ፣ ኤፌሰር 10 ሺህ ብር መሆኑን አስረድተዋል። የሚደርስብን ዘረፋ ብዙ ግፍ መፍትሄ የሚሰጠው መቼ ነው? ስራችንን እናቁምና ልመና እንውጣ ሲሉ በመሬትም ጠይቀዋል። በሹፌሮች የሚደርሰው ግድያና የኮቴ ክፍያ ሊቆምልን ሲገባ ይባስ ብሎ ይህንን ያክል በ3 ወራት እንኳን የማናገኘውን ገቢ ክፈሉ መባሉ ህገወጥነት ነው ብለዋል። በተጨማሪ ቅሬታውን ሰምተው እንደሆነ በሚል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የጠየቀ ሲሆን ማህበሩም ቅሬታው እንደደረሰው ገልጿል። የማህበሩ ስራ አስኪያጅ አቶ ሰለሞን ዘውደ በሰጡት ቃል ይህ በተመለከተ ተደውሎልኝ ሹፌሮችም ምንም አይመለከታችሁም፣ ብትፈልጉ መኪና አቁማችሁ ጭነቱን ሳታራግፉ ለፖሊስ አስረክባችሁ መምጣት ትችላላችሁ እንዳሏቸውም ገልጿል። ለኮሪደር ልማቱ እናንተ በየሄዳችሁበት ሁሉ አትከፍሉም፣ ሹፌር ብር የለውም፣ መጠየቅ ካለበት ባለሀብቱ ይጠየቅ ሲሉ አክለዋል። አቶ ሰለሞን የከባድ አሽከርካሪዎች 4000 ብር ነው ደሞዙ ከየት ይመጣል ሲሉ ጠይቀው ይህንን ለትራንስፖርትና ሎጂስቲክ ሚኒስቴር ተናግረዋል ብለዋል። ይህ ብቻ አይደለም፣ ደብረ ማርቆስ ላይ ማዳበሪያ የጫኑ ሹፌሮች በመኪና ሚዛን መለካቱን ትተው በወፍጮ ቤት ሚዛን እየተለካ ነው የምንረከባችሁ ብለዋል ሲሉ እየደረሰ ያለው ዘረፋ ብዙ ችግር እንደሆነም ገልጸዋል። በሌሎች በተጨማሪ ዜናዎች ከኤርትራ መንግስት ግንኙነት አላችሁ የሚል ወሬ በሬ ወለደ ውሸት ነው ሲል ጉባኤውን ያካሄደው ህወሓት ገልጿል። እንዲሁም የኤርትራ መንግስት የያዘው ትግራይ መሬት የለም ሲሉ የኤርትራ ከፍተኛ ባለስልጣናት ገልጿል። አንድ ጉባኤም ሲካሄድ ህወሓት በምክትል ሊቀመንበር አማኑኤል አሰፋ በትግራይ መፈንቅለ መንግስት ተካሂደዋል በሚባለው የፍጹም ውሸት ነው። ህወሓት በጊዜ አስተዳደሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳች የወሰደው እርምጃ የለም ሲሉ ተናግሯል። ህዝቡም በተዛባ ወሬ ወደ አላስፈላጊው ጀንብ በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ በማስገባት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም ሲሉም ተናግሯል። ህዝቡ የሚያሰጋ ነገር በሌለበት ሁኔታ ገንዘብ ከባንክ ለማውጣት አስቤዛ ለመግዛት መሯሯጥ አይገባውም ሲሉም አክለው ገልጿል። በትግራይ ክልል ባለው ሁኔታ ነዋሪዎች ጦርነት ይቀሰቀሳል በሚል በስፋት ከባንክ ገንዘብ እያወጡ አስቤዛ በስፋት እየገዙ ይገኛል። አቶ አማኑኤል ህወሓት በፕሪቶሪያ የሰላም ስምምነት መሰረት ለፌዴራል መንግስት የሰጠው እውቅናን በማጠናከር በመመካከር መስራቱን ይቀጥላል ያሉ ሲሆን ፓርቲው በአነሳቸው የጊዜ አስተዳደር ፕሬዚዳንት ምትክ በፌዴራል መንግስት በመተማመን አዲስ ፕሬዚዳንት ይመርጣል ሲሉ ተናግረዋል። ህወሓት የትግራይ ሰራዊት በማያሳምን መንገድ ለመበታተን የሚደረግ ሴራ እንጂ ህወሓት የትግራይ ሰራዊትን በማያሳምን መንገድ ለመበታተን የሚደረግ ሴራ ነው ሲልም ገልጿል። እንዲሁም አቶ ጌታቸው ረዳ በከፍተኛ የሰራዊት አመራሮች የወሰዱት እርምጃ በሌላ ስልጣን የተደረገ ተቀባይነት የሌለው ነው ሲሉ አጣጥለውታል። አቶ አማኑኤል የተወሰኑ የህወሓት አጀንዳዎች ከሻዕቢያ ጋር ግንኙነት ያላቸው የሚባለው ጉዳይ ከኤርትራ መንግስት ጋር ግንኙነት ያላቸው የሚል ወሬ በሬ ወለደ ውሸት ነው ሲሉ መልሰዋል። ከኤርትራ መንግስት ከኢትዮጵያ መንግስት እውቅና ውጭ የሚካሄድ ግንኙነት የለም ሲሉም አክለዋል። በኤርትራ ወታደሮች ቁጥጥር ስር ስለሚገኝ የኢትዮጵያ የትግራይ ክልል ቦታዎች ምንም ያሉት ነገር የለም። በተያያዘ የኤርትራ መንግስት የያዘው የትግራይ መሬት የለም ሲሉ የኤርትራ ከፍተኛ ባለስልጣናት ገልጸዋል። ባለስልጣኑ የማነ ገብረ መስቀል ይድረስ ለግጭት ጠማቂዎች በሚል በኤክስ ገጻቸው ባሰፈሩት ጽሁፍ የፕሪቶሪያ የሰላም ስምምነት መተግበርና ለመተግበር የኢትዮጵያ የውስጥ ጉዳይ እንጂ ኤርትራን አይመለከትም ብለዋል። የህወሓት መካፈል ኤርትራን አይመለከትም ያሉት ባለስልጣኑ የትግራይ ህዝብ የውስጥ ሰላም እንዲበጠበጥ ኤርትራ ምንም አይነት ፍላጎት የላትም ሲሉም ገልጸዋል። የተለያዩ የፖለቲካ እሳቤ ያላቸው የኢትዮጵያ ፖለቲከኞች የቀይ ባህርን አጀንዳ እንደ አዲስ በማቀጣጠል የአፍሪካ ቀንድን ሌላ ተጨማሪ ውጥረት ከማስገባት እንዲቆጠቡ ማለትም ባለስልጣኑ በኤክስ ገጻቸው ባሰፈሩት ጽሁፍ
አሳስበዋል። ባለስልጣኑ ይህን ይበሉ እንጂ የኤርትራ ሰራዊት ለኢትዮጵያ የትግራይ ድንበር አካባቢ በርካታ ቦታዎችን ይዞ ይገኛል። በርካታ በትግራይ ምስራቃዊ፣ ማዕከላዊ፣ ሰሜን ምዕራብ ዞን የሚገኙ ገበሬ ማህበራት በኤርትራ ወታደሮች በቁጥጥር ስር እንደሚገኙ ደጋግሞ የተዘገበ ሲሆን ኢትዮጵያ የመቀሌ ቤተሰብ አሁንም በመሬት ላይ የተለወጠ አዲስ ነገር እንደሌለ የአካባቢ ነዋሪዎች አረጋግጠዋል። እንዲሁም በፕሪቶሪያ ስምምነት አኮርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ካልተሰለፈ የኢትዮጵያ መንግስት ማስወገድ የሚቻልበት እድል ካለ ብለን መንገጭገጭ በጣም አደገኛ ነው ሲሉ ትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ትግራይ ውስጥ በሚፈጠረው ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት ውስጥ የሚገባው? ምክንያቱም ትግራይም ሙሉ በሙሉ ለካርታ ለማውጣት እንቅስቃሴ ያስቆመ ስምምነት ስለሆነ ነው። ከኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበር። የተወሰነ እንቅስቃሴ አደርግ ነበር። የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ትግራይን ማንቀሳቀስ እንዲሁም ፈጥሯል ብለው ካመኑ ከእኛ ሰዎች ጋር ሆነው ወደ አዲስ አበባ በኩል ጉዞ በማድረግ የሚቻልበትን እድል ካለማማተር ሊሆን ይችላል። ሁሉም እድሎች ክፍተት የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ተላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀኔራሎች ከነብዙ የፖለቲካ ችግሩ የትግራይን ህልውና አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ወይም ከሻዕቢያ ጋር ሆኜ የሆነ ነገር አደርጋለሁ ብሎ ይህንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው ሲሉም ገልጸዋል። ይህ ችግር የሁሉም ሰው ችግር አይደለም። ሁሉም ጄኔራል ወይም ፖለቲከኛ ከኤርትራ ጋር ተግባብቼ የሆነ ነገር አደርጋለሁ የሚል አድርገን አንወስደው። ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ከፍ ያለ ዋጋ ላቀረበ ብቻ ሲሆን እዚህ ትርጉም የሌለው ዋጋ ላቀረበም ሰው ቢሆን አገልጋይ ለመሆን ዝግጁ ሲሆን ይታያል። እዚህ ትርምስ ውስጥ እንድንገባ ከማድረግ አንጻር ይህንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ። እነዚህ ቡድኖች ስለ ትግራይ ህዝብ ጉዳይ ደንታ የላቸው። የወርቅ ንግድ ወደ አዲስ አበባ የሚያወጣ ከሆነ ያደርጋሉ፣ የማያዋጣ ከሆነ ወደ አስመራ ያደርጉታል። ከትግራይ ህዝብ ህልውና እና ተጠቃሚነት ጋር የሚያገናኘው ነገር የለም። የተጠያቂነት ጉዳይም ስለ እኔ ከኤርትራ መንግስት ጋር ሰላም እናድርግ ማለት የኤርትራ መንግስት በተግባር የትግራይ ህዝብ ላይ የፈጸመውን ጭፍጨፋ መመካድ ሊሆን አይችልም። እኔም አውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች እንደዚህ አይነቱን እብደት እንደማይቀበሉ ታውቃለሁ። የተወሰነ ከዚህ ግርግር ጋር የተጣበቁ በፍጹም የተረጋጋ ሁኔታ ከተፈጥሮ አደጋ ላይ ይወድቃለሁ ብሎ የሚያስብ ጥቂት ግን ደግሞ ብዙ ሰው የሚያወናብድ አቅም ያለው ቡድን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። እገሌ ከሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነቱ አለኝ የሚል ሰው አለ ብዬ አላምንም። ግንኙነቱ እገሌ ከሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። እኔ በማውቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። ከሻዕቢያ ጋር ግንኙነት የለኝም የሚል ሰው ያስተባብላል። ዞሮ ዞሮ ይህ እኔን አይጠቅም ሲሉ የትግራይ መንግስት ጊዜያዊ አስተዳደር አቶ ጌታቸው ረዳ ገልጿል። የዛሬው መረጃችን እዚህ ላይ አበቃ። የተለያዩ መረጃዎችን ወደ እናንተ አደረስን። ይህ ኢትዮ ዜና ዩቲዩብ ቻናላችን ነው። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ስል በአክብሮት እጠይቃለሁ።